ሰላም ጤና ይስጥልን ይኸው ሚዲያ ነው። ሰበርና ወቅታዊ ጉዳዮችን በዝርዝር ይዘን መተን የምንዘግብበት ይኸው ሚዲያ እንግዲህ የሰሞኑን የኢራንንና የእስራኤልን ጦርነት አስመልክቶ የተኩስ አቁም ስምምነት ስላለ በጊዜው የተኩስ አቁም ስምምነቱ ነው ነገሮችን አርግቦትና አራግቶት በዚህ ሁኔታ ያለው ማለት ነው። ግን ያለው ሁኔታ በጣም ነው የሚያስፈራው ማለት ኢራን ወደ ዓለም ገበያዎች ወጣ መሳሪያዎች በማየት ላይ ነው የምትገኘው ማለት ነው። ያው በሚሳኤል ጉዳይ ላይ ኢራንን የሚወዳደራት ኢቭን አሜሪካ እንኳን ብትሆንና ሌሎችም ኒውክሌር የሚያብላሉም ሆኖ ሚሳኤል የሚያመርቱ ቱርክን ጨምሮ ከነሱ ጋር ከኢራን ጋር የሚወዳደር የሚሳኤል አቅም ያለው ሀገር በእርግጥም የለም። ግን እንደሚታወቀው የኢራን ኤር ዲፌንስ ደግሞ ትንሽ ደከም ያለ ነው ማለት ነው። በጀቶቻቸው እንዲሁም የአየር ጥቃት ለማድረስ ያላቸው አቅም ከእስራኤል አንፃር እንግዲህ ዝቅተኛ ነው የሚባለው እንደውም ማለት ነው። ስለዚህ ወደ ቻይና ገበያ ሄዳ J10 የሚባል አንድ ጀት በማየት ላይ ትገኛለች ማለት ነው። በርከት ያለ ኦርደርም ታዛለች ተብሎ እየተገመተ ነው የሚገኘው እስከ 40 እስከ 60 ድረስ ታዛለች ተብሎ ኤክስፔክት እየተደረገ ነው ያለው ጀቶቹን ማለት ነው። እንግዲህ ሃይላብ እንደዘገበው አሁን ጀቶችን ቢገዙትም እነዛን ጀቶች ኢፌክቲቭሊ አብርሮ ለዋር አታክ ለመጠቀም የተወሰነ ጊዜ ይፈልጋል፣ የስልጠና ጊዜ ማለት ነው። ስልጠናው እንግዲህ በዛሬው ዕለት ሃይላብ እንደነገርኳችሁ ሃይላብ በዘገበው ሪፖርት ላይ ሃይላብ በዘገበው ሪፖርት ላይ ከ6 እስከ 10 ወር ከፈለጉ ኢራንያንን እዛ ቻይና በመላክ በቀጥታ ኢራንያኖች እንዲማሩ ይደረጋል። ካልሆነ ደግሞ ከቲቸሮቹን ወይም ትሬነሮቹን እዚህ ወደ ኢራን ይዞ መጥተው ፐርፌክትሊ እንዲማሩ ያደርጓቸዋል ማለት ነው። ግን ይሄ ፕሮሰስ ከ6 እስከ 10 ወር ይፈጃል ብሎ ተዘግቧል።